ፔን ማሳለፍ አለብክ no pain no gain ምናምን ሲባል ማለት ነው ሰው የሚመስለው ምንድነው በቃ like መስራት መልፋት ነው it's actually የማይታዩ በጣም ብዙ ስቃዮች አሉ አንተን ለማቆም የተነሱ ማለት ነው ለመለወጥ ስትወስን የምትልብ ብለክ የምታስተውለው ነገር የራስ ጠላት እንደሆንክ ነው right አሁን ለምሳሌ አንተ መጀመሪያ የፈለከው ቢዝነስ ኮንፊደንስ የሚያስፈልገው ይሆናል አሁን ለምሳሌ but confidence እምሽክሽክ ብለዋል because ያቺ ወደድካት ልጅ ከ5 ዓመት በፊት ሪጀክት አድርጋለች ቤተሰቦችክ ራስክ እንዳትሆን ነግረውሃል like ተቀመጥ አንተ ደደብ ምናምን እየተባልክ ነው ያደከው በመምህሮች ተኮርክመሃል ደረጃ ተሰጥቷል ማለት ከሰው በታች እንደሆንክ አምነክ ነው ያደከው እነሱ ሁሉ ድምጾች ፋይት ማድረግ ነው እነሱን ሁሉ ድምጾች አስወጥተክ ኢቭን እየሰማህም ቢሆን ግን በማይታይ ነገር አምነክ somehow እግዚአብሔር ይደርስልኛል ብለክ መቀጠሉ ነው ስቃዩ right አሁን እኔ ቪዲዮዎች በቀን ስጀምር ማለት ነው አንድ ቪዲዮ ፖስት ነበር አስታውሳለሁ እሷ ቪዲዮ ለመስራት it took me a day because በጣም ብዙ ድምጾች መፋለም ነበረብኝ አንተ እናት እንደዚህ ብትለስ አተ ጓደኞች ቢስቁብስ ድሊት አረጋታለሁ ድምጼ መናገር አልችልም ጎሬ ተቆለፈ ነው ምክንያቱም ድምጼ እዚህ ኦሬዲ እየተቆጣጠረኝ ነው ያለው ሰላም ጋይስ ለማለት ድምጽክ በጣም ያስጠላል እኮ አተ ድንንበል ተደበቅ ዝግት አድርጊ ላሽ ገባ እሱ ነው ስቃዩ ግን እሱ ስታልፈው በረከት አለ ግን እነሱን ለማለፍ ምንድነው ማድረግ ያለብክ የሚለው ነው ህይወትክን የሚቀየርልክ and I believe እኔ ያደረኩት ነገር ደግሞ ምንድነው it's ራሴን መቀበል ማንነቴን ከነትራማዎቼ ከነተሰደብኩባቸው አይናፋር ነኝ ደካማ ነኝ ከሰው በታች ነኝ ሴቶች በጣም ይጠሉኛል ወንዶች በጣም ይንቁኛል every little thing የማስበው ነገር admit አድርጌ then I had to find a way to go through them to work through them ከባህ meditation ነው journal ማድረግ ነው inner work solitude ከሰዎች ርቀ ብቸኝነት ይመጣል እነዚህ ናቸው እኮ ስቃዮቹ ብዙ ሰዎች ማለት ብቻ እንደ ሞስቶን ያለው ዴመንስ ብዛታቸው እኮ yes ማለት የሆነ ፋይት ማድረግ ያለበት ባትል በጣም ብዙ ነው because መጽሐፍ ቅዱስ እንትናችን ከመንፈስ ጋር ነው ይላል ትግላችንና ብዙ ማሸነፍ ያለብን ነገር የሆነ ብዙ ያለ ሰው ምናምን አይደለም ከአይምሮ ውስጥ ያሉ ሐሳቦች ናቸው በጣም ከባድ የሆነ በጣም አስቸጋሪ የሚባል ጦርነት ነውና ለዛ ነው በሆነ መንገድ ራሱን ትራንስፎርም ያደረገ ሰው የሆነ ያለፈበት ጆርኒ ያለ ለክለሶች ሼር ማድረግ የሚችለው በያስባለውና ያንተንም ቪዲዮዎች ሳያቸው ምን አይነት እንትን ውስጥ ቢያልፍ ነው because እንዲህ አልነበረም አቋም ሄቭ ነው ፍራም ነበር right ከነጡቴ ከነቂጤ ከነሆዴ everything man ተሰጥቶኝ ነበር የታባል ይዘነው ነበር look at what we're doing man life ህይወት like we were like ሁላችንም serious እናስመስላለን ህይወት like የግድግዳ የመብራት የማይክ everything doesn't make sense life doesn't make sense ያትች ዓለም የት ላይ እንዳለን እየተሳፈፍን ያለ ነው nothing makes sense ብዙዎቻችን ግን ህይወታችን ሉዝ የምናደርገው is because we seek respect ክብር እንፈልጋለን ከጎረቤት ክብር እንፈልጋለን ከሰው ምናምን like what is ክብር ገባህ እኔ አሁን አውቄ ነው እነዚህ ነገሮች ማረጋቸው አንዳንድ ሰዎች ለምንድነው ራስክን ዝቅ የምታደርገው ለምንድነው ከሰው ፊት ራስክን ድክመትን የምትናገረው ጥሩ አይደለም እኮ ሊያጠቃ ይችላል ምናምን it's just I don't care anymore man because nothing makes sense I tried እቺን ዓለም ሴንስ እንዲኖራት ለማድረግ ሞክሬ ነበር I tried but nothing makes sense so I'm just going to chill I'm going to be honest የኔ ድክመት የኔ ውስጤ የተደበቁ ነገሮች ማውጣት ሰው የሚያግዝና የሚያድን ከሆነ I'm going to do it solitude ያስፈልጋል ሁላችንም ዋና የብዙ ሰዎች የለውጥ ማምጣት ያልቻሉበት ምክንያት is because they are overly attached ከጓደኛ ከቤተሰብ ጋር right I'm sure Jonas Mo to change he had to go through some type of solitude አይደለ yes ሁላችንም it's a must እግዚአብሔር ደግሞ ይለየናል አውቀው ግን አንዳንድ ሰው እየተሰቃየም ይያለ እንደዚህ አድርጎ የሚይዛለ ቤተሰብ ብቻ ሳይሆን ጓደኛ ምናምን solitude ያስፈልጋል of course sit down ቤትሽን ዝጊ ብቻሽን ቁጭ ብለሽ ዘፈን ስሚ አልቅሽ ብቻሽን ሆነሽ you know you don't have to be around friends all the fucking time you don't have to be around family all the time ብዙዎቻችን ወደ ሰው የምንሮጠው ለምንድን ነው it's because we're afraid of those thoughts የሚያድኑን አሉ በቃ ማንነታችን አናቀው ማን እንደሆን so በተቻለን አቅም ከሰው ጋር ለመለጠፍ ነው የምንሞክረው if you see everyone around is people pleaser ገባ ሁሉም ነጭ በግ አይደል እንዴ ባህል ፕሊዝ እያደረገ ነው አብዛኛው ሰው so you need solitude away from ባህል away from the culture away from people like at least like you know ለአንድ ዓመት ለሁለት ዓመት you can go around and meet people ለምሳ መሄድ ትችላለህ ምናምን but accept አድርገው solitude እንደሚያስፈልጋል እሱ ካለፍክበት it's completely you're going to change ይሄ እኮ like የመጨረሻው ምናልባት በህይወት እኮ ልታረጋ ከምትችላቸው ትልቅ ነገሮች መካከል አንዱ እኮ ራስን ፊግር አውት አድርጎ ማግኘት ነው yes ሳያረጋ የሞት እኮ በጣም ብዙ ሰው ነው ያለው ማን ነኝ እኔ ሲጀምር እንደምፈልገው እንደማደርገው በዛ ላይ ደግሞ በጣም የምወደው ሁሌ በቃ ፐርስፔክቲቭ ላይ
የሚያስቀምጠኝ ነገር እንዲህ በጣም ከመወዳቸው የቤተክርስቲያን አገልጋይ ምናምን ወንድሞች ጋር ቁጭ ብለን እናወራለን እና ሁሌ ስናነሳ በጣም በቃ እዚህ ምድር ላይ the most important የሚባለው የሰው ልጅ ባህሪ ምንድን ነው እያልኩ እጠይቃለሁ። ከሁሉም ካራክተሮች ለምሳሌ ኮንፊደንስ፣ እሺ ጥሩ ሰው መሆን፣ መርዳት ምናምን የትኛው ነው the most important የሚባለው ብዬ ስጠይቅ ብዙዎቹ የሚሰጡኝ መልስ humble መሆን። እኔ ማንም አይደለሁም ፕሮግራም ጀስት ነው በዲንም ማንም አይደለሁም ብሎ ራስን አክሴፕት ማድረግ ነው። እንደዛ ሲሆን በመንፈሳዊውም ዓለም እግዚአብሔር አንተን ነው ይመርጥህ በቃ። ምክንያቱም እኔ ማንም አይደለሁም እርዳታ የሚያስፈልገኝ ሰው ነኝ፣ እኔ በጣም ደካማ ሰው ነኝ። there's two types of confidence አይደለ? አንደኛው confidence is you gain it by achieving something. ለምሳሌ አሁን ሰውነት የቀነስኩኝ okay I'm confident that I'm like fit now. So there's this type of confidence. ገንዘብ ማግኘት ፈልጋለሁ, you work something, you achieve it, you make money, confident. But that confidence is not true confidence. I noticed. ምክንያቱም ሰውነቴ ማስተካከል ለራሱ I was struggling to become confident. ታዋቂነት ነበር still. No. ታዋቂነት አግኝቼ ለራሱ I was actually kind of like still scared. So achieving something, yes, you can be confident. You can say, yo, yes, I achieved this. Confidence, but that's external confidence. Internal confidence, what is it? Okay, Jonas more ድምጽ ይወደዋል? አፍንጫህን ትወዳታለህ? አይንህስ? ግንባርህስ? ጸጉርህስ? What is it that you're obsessing about that people don't know? So እሱ አካልህ, can you accept it? Can you accept it? Accept ማድረግ ስልክ ማለት ነው ተቀበልና አረፍ አይደለም. No, just like realize that you're so unique. አስታውስ ኢንስታግራም እና ይሄ ሚዲያ ያመጣብክ ስዕል አለ አይምሮክ አንተን ለመቆጣጠር አንተን እዛው ስታክ እንድትሆን ለማድረግ you're unique በራስክ የተሳልክ ነህ። ሁሉም ነገር ቆመትህ ብትል ግንባርክ ብትል አነጋገርክ the way you live life the way you're obsessed about your work the way you're like ብዙ it's not okay የሚባሉ ነገሮች ካንተ ጋር like okay ሆኖ ግን እያስመሰልክ ሊሆን ይችላል። you're good እሱ ነው በቃ እኮ ድክመቴ ነው ብለህ ያሰብከው ነገር መቀበል ማለት when I say accepting it's accepting the feelings። አሁን ለምሳሌ አንተ like let's say ግንባራቸው አሁን ወይም አፍንጫቸው የሚጠሉ ሰዎች አሉ። you're unique right? accept that። በእግዚአብሔር ተማመን። እግዚአብሔር እንዳለ የምታምን ከሆነ he made you so እንዴት ብለህ ነው ሰውን የምታምነው ከእግዚአብሔር በላይ? አሁን ብዙ ሰዎች ራሳቸው የሚጠሉ even ቆንጆም እያሉ ሊሆን ይችላል እኮ አይናቸው የሚጠሉ ለምሳሌ is because የሆነ መምህር የሆነ ተማሪ ሰድቧቸዋል፣ የሆነች ሴት ወንድ ሪጀክት አድርጓቸዋል። then they feel ugly, they feel less than. so ብዙዎቻችን ሰዎችን ስለምናምን ነው ከእግዚአብሔር በላይ we feel ugly. but ልብ ብለህ ካስተዋልክ ወንድሜ እምነት ነው ቆንጆ የሚያደርግህ። ገባህ? እግዚአብሔር እንደሰራህ መታመን ከሆነ ቁንጅና ኤክስፕሬስድ ይሆናል ወደ ውጭ። ብዙዎቻችን የሚመስለን የፊት ደዚህ በቃ no it's not that። ብዙዎቻችን አሁን ዮናስን እያየሁት ያለሁት is the energy አስተሳሰብህን ነው እያየሁት ያለሁት። ለራስህ ያለ አመለካከት ለራስህ ያለ አመለካከት እየተቀየረ ሲመጣ ራስህን የበለጠ ኦን እያደረክና እየተቀበልክ ስትመጣ then ሰውነትህም እንደዛው ኤክስፕሬስ ያደርጋል፣ ያሳያል፣ እየበራህ ትመጣለህ። ማግኔቲክ ነው። በጣም ሪስፔክት የማደርጋቸው ሰዎች ፐርፌክት የሆኑትን አይደለም። ለምሳሌ በጣም ከመወዳቸው ሰዎች መካከል አንዱ ኤላን ማስክ ነው። ለምሳሌ ኤላን በጣም ነው የምወደው ስለ ሂዝ ኢንስፓይሬሽን። ግን ብዙ እንትን የማታረገው ይሄ እንደ ሰው ኢንሴኩር ሊሆንበት የሚገባው ብዙ ባህሪዎች ነበሩት። ነርድ ነው፣ በስነ ስርዓት መናገር አይችልም ምናምን፣ እንዴት ራሱ ዴት እንዳደረገ ጋድ ነው ከብቷል። እና አንዳንዴ የሆነ ሰው ለምሳሌ ጸጉሩ እዚህ ጋር ነው እንበል እዚህ መሃል ነው በጣም ኢንሴኩር ያደርገዋል ጸጉሩና የእውነት በህይወት የሆነ ነገራችሁ ካደረገ ማንም ሰው ስለ ጸጉር ግድ የለውም ብያስብ የሆነ ምን ፈራው የሰውን ጀጅመንት አይደለ እና የሰውን ጀጅመንት ጸጥ ምናስብልበት የሆነ ነገር ካለን እውነት ማተር ያደርግም ያ ነገር። አክሰፕት ካደረክ ራስህን እንዴት ትለወጣለህ የሚላለ አሁን አንድ ወንድና ሴት አሉ ወፍራም ናቸው። እነሱ ሰዎች ምን እንደው ማረጋቸው ነው ከኔ ጋር መሰልጠን ሲጀምሩ ራሳቸው አክሰፕት እንዲያደርጉ ነው ማረጋቸው መጀመሪያ like ከነ ውፍረታቸው ከነ ቦርጫቸው because they can't even stand in the mirror። ብዙ ሰዎች ሰውነታቸው የተበላሸ ነው ብለው የሚያስቡ ማለት ነው። ቆመህ ራስህን መስታወት ላይ ማየት የምትችል ከሆነ ከነ ቦርጭህ ከነ ውፍረትህ አክሰፕት አድርገህ ራስህን ካፈቀርክ I'm telling you then you can order your body to do anything you want። ግን ከጭንቀት ተነስተክ ከማምለጥ ተነስተክ ራስን ከመጥላት ተነስተክ ሰውነት ልትቀይረው ትችላለህ። ግን አምሮብሽም አምሮብህም you're still going to hate yourself. You're still going to hate yourself. ምክንያቱም አለ ውስጥ ያለባበስከው የሆነ እንትን አለ። It's like an addiction of the same thoughts። ሐሳቦች እኮ ናቸው እነዚህ አንቺ ስታስጠይ ውጭ። ለዛ ነው ማለት ነው አንዴ ሜካፕ መሰራት ከጀመሩ በኋላ ወደ ኋላ አይመለሱም። ለምሳሌ አንድ ጓደኛዬም እያለች ነበር በፊት ምንም አይኗ ላይ ምን መግራት አስቀምጥም ነበር ለኩሉና አሮን ነው ምን እንደምትሄንን ብቻ አታረግም ነበር ነው ነገር። ከዛ የሆነ ጊዜ ማድረግ ጀመረች እያየሁት ነበር ለውጡ። አሁን ያለሷ አትወጣም bro once ከጀመር there is no going back ምናምን እያለች ከዛ I was like wow so every time ነው ፕሮዳክት የምትገዢው every single day ነው ተገኘው that's insane man. Why do they start? That's the two perspectives. ራስን አፍቀራ ሜካፕ የምታደርግ ሴት አለች which is like oh I love myself I don't care ካለ ሜካፕም I'm good but አንዷ ግን አንድ ወንድ ሪጀክት አደረጋት or she felt like
boyfriend ቺት አደረገባት then she feels like lesser than ከሌሎች ሴቶች so she's like trying to keep up ከዚህ ኢንስታግራም ሞዴሊንግ ከነ ኤዲቶች ከነ አዶቤ that's the reason she started even though she didn't know it subconscious ላይ ነበረ ያ ሁሉ ጉዳት አሁን she's stuck she doesn't know how to get out it's because ማንነቷና ቫልዩ እንዳለ ብራንዱ ላይ ሆነ she didn't love herself like the way she is